የጥረት ጅማሬ 1983 ለአይን ያዝ አድርጓል። ከኢትዮጵያ ተራራማ ቦታዎች የሚነፍሰው ቀዝቃዛ አየር አጥንት ድረስ ዘልቆ በመግባት ሰውነትን ያንቀጠቅጣል። ጎበጥ ብለው መቋሚያቸውን እየተመረኮዙ ዝግ ብለው የሚራመዱ መነኩሴ ከቤተ መቅደሱ በራፍ ወደ እኔ መጡ። አስተርጓሜ እኔን ማስተዋወቅ ጀመረ። መነኩሴው በጥሞና ያዳምጡታል። አመጣጤን፣ የሥራ ጸባዬን፣ ፍላጎቴን፣ የክርስትና ሃይማኖት ተከታይ መሆኔን አለመሆኔንና የመሳሰሉትን ጠየቁት። እኔም በደብዛዛው የጥያቄን ገጽታ እያስተዋልኩኝ ላቀረቡልኝ ጥያቄዎች በሙሉ ዝርዝር ምላሽ ሰጠው። መነኩሴው ጥቁር ሲሆኑ ቆዳቸው በእርጅና ተሸብሽበዋል። ሞራ የገረዷቸው ትናንሽ አይኖቻቸው ይቁለጨለጫሉ። በረጅም ሪዛቸው ከተከበበው አፋቸው የሚወጣው ድምፅ ጎላ ያለ ቢሆንም የሚሉት በግልጽ ስለማይለይ ምናልባት ጥርሶቻቸው አልቀው ይሆናል ብዬ አሰብኩኝ። በእርግጠኝነት መናገር የምችለው መነኩሴው የዕድሜ ባለጸጋ እንደሆኑና ዕድሜያቸው እስከ 100 ዓመት ድረስ ሊሆን እንደሚችል ነው። አነጋገራቸው አስተዋይነትን የተላበሰ፣ ስለኔ የሚያቀርቡት ጥያቄ ማንነቴን በትክክል ለማወቅ ከመፈለግ መሆኑን ተገነዘብኩኝ። ስለኔ የፈለጉትን ካወቁ በኋላ በእርጅና በኮሰመነ እጃቸው በእርካታ ጨበጡኝ። የደረቡት ወፍራም ካባ መጠነኛ የዕጣን ሽታ ነበረው። ትውውቁ እንዳበቃ ቀጥታ ወደ ፍሬ ነገሩ ገባው። ጀርባችን ላይ ወደ አጠላው ቤተክርስቲያን እያመለከትኩ የቃል ኪዳኑ ታቦት በዚህ ቤተ መቅደስ ውስጥ ስለመገኘቱ ኢትዮጵያዊው አፈ ታሪክ መኖሩን አውቃለሁ። እርሶም የታቦቱ ጠባቂ እንደሆኑ ሰምቻለሁ። እነኚህ ነገሮች እውነት ይሆኑ ስል ጠየቅኳቸው። እውነት ናቸው። ግን በሌሎቹ ሀገሮች እኮ ማንም ይህንን ታሪክ ማምኑ አይቀበልም። ስለ እናንተ ወግና ባህል የሚያውቁ ጥቂት ሰዎች ቢኖሩም ይህን ታሪክ ግን አይቀበሉትም። ሰዎች ያሻቸውን ማመን ይችላሉ። እውነታው ግን ታቦተ ሕጉ ማለትም የቃል ኪዳኑ ታቦት የሚገኘው በእኛ እጅ መሆኑ ነው። ጠባቂውም ደግሞ እኔ ነኝ። ግልጽ እንዲሆንልኝ እፈልጋለሁ አልኳቸው ጣልቃ በመግባት። ከእንጨት ተሰርቶ በወርቅ የተለበጠውና 10ቱ ቃላት የተጻፉበትን ኦሪጂናል የጽላተ ሙሴ ማስቀመጫ ማለት ሆነው? አሁን እግዚአብሔር ራሱ ነበር 10ቱ ትእዛዛትን 2ቱ ጽላቶች ላይ ጻፋቸው። ሙሴ እነኚህን ጽላቶች ያስቀመጠበት ታቦት እስራኤላውያን ወደ ተስፋይቱ ምድር በበረሃ በተጓዙበት ሁሉ በድል እንዲወጡ አስችሏቸዋል። ታላቅ ሕዝብም አድርጓቸዋል። በመጨረሻም ተልኮውን እንዳጠናቀቀ ንጉሥ ሰለሞን በኢየሩሳሌም ታላቅ ቤተ መቅደስ ሰርቶ በዚያ አኖረው። ብዙም ሳይቆይ ግን ታቦተ ሕጉ ወደ ኢትዮጵያ መጣ። ይህ እንዴት ሊሆን ቻለ? እኔ የማውቀው አፈ ታሪክ በወቅቱ ኢትዮጵያውያን ትገዛ የነበረችው ንግሥተ ሳባ ወደ ኢየሩሳሌም ታሪካዊ ጉዞ ባደረገችበት ወቅት ከንጉሡ ሰለሞን መጸነሷን ወንድ ልጅም መውለዷን ነው። ከጊዜ በኋላ ከንጉሥ ሰለሞን የተወለደው ልዑል ይህንን የቃል ኪዳን ታቦት ሰርቆ ወደ ኢትዮጵያ መምጣቱን ነው። መነኩሴው በረዥሙ ከተነፈሱ በኋላ ያነሳኸው ልዑል ምኒልክ ይባላል። በእኛ ቋንቋ ትርጉሙ የብልህ ሰው ልጅ ማለት ነው። ኢየሩሳሌም ውስጥ ቢጸነስም ንግሥተ ሳባ ማርገዟን እንዳወቀች ወደ አገሯ ተመልሳ እዚህ ኢትዮጵያ ውስጥ ነው የተወለደው። 20 ዓመት ሲሞላው ምኒልክ ከኢትዮጵያ ወደ እስራኤል ተጓዘ። ከአባቱ ቤተ መንግሥት እንደደረሰም የክብር አቀባበል አደረገለት። ይሁንና ለ1 ዓመት ያህል ከቆየ በኋላ የእስራኤል ታላላቅ ሰዎች ንጉሥ ሰለሞን ምኒልክን ከኛ የበለጠ ያቀርበዋል፣ ይወደዋል በሚል በምቀኝነት ተነሳሱበት። ወደ አገሩ ይመለስ ዘንድም አጥብቀው ጠየቁ።
ንጉሡም የቀረበለትን አቤቱታ ካዳመጠ በኋላ ምኒልክ ወደ አገሩ የሚመልሰው የእስራኤል ታላላቅ ሰዎች የበኩር ልጆች ሁሉ በአጃቢነት አብረውት ወደ ኢትዮጵያ የሚሄዱ ከሆነ ነው ብሎም ገለጸላቸው። በዚህም ተስማሙ። ከነዚህም መካከል ከምኒልክ ጋር ወደ ኢትዮጵያ ከመጡት መካከል የሊቀ ካህናት ሳዶቅ የበኩር ልጅ አዛርያስም ይገኝበታል። የቃል ኪዳኑን ታቦት ከቤተ መቅደስ ቅድስተ ቅዱሳን ደብቆ ያወጣውም እርሱ ነበር። ምኒልክ ታቦቱ በድብቅ ወጥቶ ከእርሱ ጋር መምጣቱን ያወቀው ከኢየሩሳሌም ብዙ ርቆ ከተጓዘ በኋላ ነበር። እንደነገሩት ድርጊቱ የተፈጸመው በእግዚአብሔር ፈቃድ መሆኑን ተገንዝቦ ታቦተ ሕጉ ከእርሱ ጋር መሆን እንዳለበት አምኖ ተቀበለ። በዚህ ሁኔታ ነበር ታቦተ ሕጉ ወደ ኢትዮጵያ የመጣው። ከዚህች ከተቀደሰች ከተማ የተቀመጠው አሉ። ይህ አፈ ታሪክ ታዲያ እውነት ነው እያሉኝ ነው? አፈ ታሪክ አይደለም፣ ታሪክ ነው። እንዴት እርግጠኛ ሊሆኑ ቻሉ? ምክንያቱም ጠባቂው እኔ ነኝ። ስለዚህ የታቦተ ሕጉን ምስጢር ጠንቅቄ አውቀዋለሁ። በመካከላቸው ጸጥታ ሰፈነ። እኔም መነኩሴው በረጋ መንፈስ የነገሩኝን ሊሆን የማይችልና የማይታመን ነገር በውስጤ ማሰላሰል ያስኩኝ። በመቀጠልም ለምንና እንዴት ለዚህ ኃላፊነት ሊመረጡ እንደቻሉ ጠየቅኳቸው። እርሳቸው ለዚህ ኃላፊነት መመረጥ ታላቅ ክብር መሆኑን ገልጸው የተመረጡትም ከሳቸው በፊት የነበሩት ጠባቂ በተናዘዙት መሰረት መሆኑን ነገሩኝ።